አባቷ ነው ሸገር ያማረባት። አንተ ምንም የለውም አምጣው። ሌባ ብቻ ነው እንደዚህ ያለው። አረ ምንድነው ሰፈሩን ባንድ እግሩ አቁም። አንተ ደግሞ ማን ለራሴ ቆሌን ተገፍፌ ነው እዛ የመጣሁት እኮ። እሺ ተረጋጊ። ግልጽነትና ጩኸትሽን ሳይው የድሬ ልጅ መሰልሽ። አየ በእናትህ ምንም ደህና ነገር ያለ መስሎት እኮ ነው ቦርሳዬን ይዘው ይሮጣው። አረ እባክሽ አዲስ አበባ ስትመጪ የመጀመሪያሽ ነው? አዎ አሁንም አንዲት ወዳጅ አለች፣ እሷ ጋር ነው የመጣሁት። አሁን ራሱ በምን እንደማግኛት ግራ ግብት ብሎኝ። እና እዚህ ሰፈር ነች? ፎቶዋ ምናምን ይዘሽው? እንዴት አለች ቀሽት መሰለች፣ ተመልከት። አረ አውቃታለሁ። አባ የድሬ ልጅ ነህ እንዴ? ወይ እኔ እንኳን ትውልዴ እድገቴም እዚሁ ሸገር እንዴ። እሷ አይደለች እንዴ ጓደኛሽ? ይቅርታ አላወኩሽ። አዲስ አበባ ቀልድ መሆኑ ነው። እኔ እኮ ሰርፕራይዝ ላርግሽ ብዬ ነው ሳልነግርሽ የመጣሁት። እማ አላስታወስኩሽም አልኩሽ አይደል እንዴ? ምናልባት እማዬ ታማ ሰርጓን ስላልመጣው ይሆን እንደ ዘጋችን? እኔ ምን አውቃለሁ። በቃ ገስታውስ ምናምን ነገር ሊያዝልሽ። ምን ገስታውስ አለ? 1 ሽሊንግ እኮ የለም ኪሴ ውስጥ እንዳለ እኮ ነው የዘረፈኝ። እሺ በቃ እኔ ቤት ትደቅሻለሽ። እኔ ጀለሶች ቤት አድራለሁ። ምን ጀለሶች ጋር ታድራለህ? ጅባ ላይ ቢሆንም አንጥፌ ተኛለሁ እንጂ ይሻላል እንደሱ። እንሂድሽ